አንዳንዴ እግዚአብሔር እሰጥሃለሁ እባርካለሁ ብሎ ዝም ይላል። ለምንድነው ብላችሁ መጽሐፍ ቅዱስ ብትጠይቁ አብርሃምን እግዚአብሔር አለው እኔ ኤልሻዳይ ነኝ እኔ ሁሉን ቻይ ነኝ ካለ በኋላ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ ብሎ ተናግሮ 25 ዓመት ሙሉ ዝም አለ። ነገር ግን ለምንድነው ዝም ያለው ብላችሁ ብትጠይቁ ለካ ይስሐቅን ለመስጠት ነው። ሐና ጣውንቷ ታስመርራት ነበር። ለሷ 7 ልጅ እስኪኖራት ድረስ ለሐና 1 ልጅ አልነበራትም። ነገር ግን የዘገየው ለካ እግዚአብሔር ሳሙኤልን ሊሰጥ ነው። ለካ ሰዎች እየመጡ እየተፈወሱ ይሄዳሉ። ነገር ግን ይህ ሰውዬ 38 ዓመት ሙሉ እየታመመ ነው የቆየው። በአልጋው ላይ ተኝቶ ወደ ውሃው የሚያስገባ ሰው አጥቶ ብዙ ዓመት ቆየ። ለካ ለምንድነው የዘገየው ብላችሁ ብትጠይቁ አልጋህን ተሸክመ ሂድ ለማለት ነው። አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ጠላቴ ሆይ ደስ አይበል ቢመሽም ይነጋል። አለው ነገር እግዚአብሔር የተናገረውን ይዋሽ ዘንድ ሰው አይደለም። እግዚአብሔር የተናገረውን ያደርጋል። ስለዚህ አቋራጭ አትሂድ። አቋራጭ ሄዶ ነው እስማኤልን ያመጣው አብርሃም። ስለዚህ የተስፋ ቃሉን ይስሐቅን ጠብቅ። ተባረኩ። እግዚአብሔር ይባርክ።